አየር ጤና ላይ በ2.1 ሚሊዮን ብር ያለቀ ሱቅ ገዝተው ስራውን መጀመር ይፈልጋሉ? እነሆ ዛሬ በአየር ጤና ተገኝተናል። አየር ጤና ላይ ኮምፓውንድ አፓርትመንት የምናሳያችሁ ይሆናል። አብራችሁን ቆዩ። በቅድሚያ ሞን ሪል ስቴት በአየር ጤና እየገነባው ስላለው ሳይት መረጃ ከመስጠታችን በፊት አካውንታችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩን ስንል እንጠይቃለን። አየር ጤና አደባባይ አካባቢ ቤቶችን መግዛት ሱቅም መግዛት ለምትፈልጉ ዛሬ ሙሉ መረጃ እናደርሳችኋለን። በቅድሚያ ስለ ሱቆቹ መረጃ እንንገራችሁ። አሁን ላይ 100% የተጠናቀቁ የንግድ ሱቆችን በሙሉ ክፍያ ከ2.1 ሚሊዮን ብር ጀምሮ እየሸጥ እንገኛለን። እነዚህ ሱቆች አሁን ላይ ያለቁ ቁልፋቸውን የምትረከቡ ሲሆን በሙሉ ክፍያ ከ2.1 ሚሊዮን ብር ጀምሮ 14 ካሬ እስከ 82 ካሬ አማራጮችን ይዘንላችሁ መጠናል። በ40% ቅድመ ክፍያ በ860 ሺህ ብር ጀምሮ አሁን ላይ ያለቀ ሱቅ ከኛ ማግኘት ትችላላችሁ ማለት ነው። ስለዚህ አየር ጤና አደባባይ ላይ ሱቅ ገዝታችሁ ስራ መጀመር ለምትፈልጉ ደንበኞቻችን ሞል ውስጥ ያሉ ሱቆችን መግዛት ትችላላችሁ፣ ገዝታችሁም ስራ መጀመር ትችላላችሁ ማለት ነው። የሱቆቹን መረጃ በዚህ ወቅት ስናጠናቀቅ ስለ ቤቱ መረጃ ስንሰጣችሁ አሁን ላይ ኮምፓውንድ አፓርትመንት መግዛት ለኢንቨስትመንትም ለመኖርም ለማከራየትም እጅጉን ተመራጭ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን እየሸጥን እንገኛለን። ይህ ማለት ባለ 1 መኝታ 80 ካሬ በ343 ሺህ ብር በ5% ቅድመ ክፍያ ብቻ መግዛት ትችላላችሁ። ባለ 2 መኝታ ደግሞ ከ97 ካሬ ጀምሮ እስከ 127 ሰፋ ያለ የካሬ አማራጭ አላቸው። ተጨማሪ የሰራተኛ ክፍል ያላቸውን ባለ 2 መኝታ አፓርትመንቶችን ከኛ ማግኘት ትችላላችሁ ማለት ነው። ባለ 3 መኝታ ካላችሁኝ ደግሞ ከ139 ካሬ ጀምሮ እስከ 194 ሰፋ ያለ ማለት ነው። የሰራተኛ ክፍል ያለው፣ ላውንደሪ ክፍል ያለው፣ ሌሎችም ተጨማሪ ክፍሎች ያሉት ኮምፓውንድ አፓርትመንት መግዛት ትችላላችሁ ማለት ነው። ለየት የሚያደርገን ምንድነው? በ5% ቅድመ ክፍያ ብቻ 5% ከፍላችሁ ቀሪውን ዝግ ብላችሁ እስከ 3 ዓመት መክፈል ትችላላችሁ። አይ እኛ በቅርብ የምንረከበውን አፓርትመንት ነው የምንፈልገው ካላችሁ ደግሞ በ1 ዓመት ከ6 ወር የምትረከቡትን አፓርትመንት ከባለ 2 እና ባለ 3 መኝታ ቤቶቹን አሁን ላይ ግንባታችን 12ኛ የደረሰ ሲሆን 5 እና 6ኛ ፎቅ ላይ ደግሞ ፓርቲሽን እየሰራ እንገኛለን ማለት ነው። እነዚህ ቤቶች በ20% ብቻ 20% ከፍላችሁ ቀሪውን በ1 ዓመት ከ6 ወር ከፍላችሁ የምትጨርሱት ሲሆን ከ1.9 ሚሊዮን ብር ጀምሮ እየሸጥ እንገኛለን። ስለዚህ አየር ጤና ላይ ቤት መግዛት እቅድ ያላችሁ ሰዎች እኛ ልታወሩን ይገባል ማለት ነው። ኮምፓውንድ አፓርትመንታችሁ ምን ምን ያሟላል ካላችሁኝ አሁን ላይ ከ8000 ካሬ ውስጥ 3500 ግሪን ኤሪያ ያለው ዘመናዊ የሆነ መንደር ነው እየገነባን የምንገኘው ማለት ነው። 3500 የልጆች መጫወቻ፣ ባስኬትቦል ሜዳ፣ መዋኛ ገንዳ እንዲሁም ሌሎችን ያሟላ ሲሆን አሁን ላይ አገልግሎት እየሰጠ ያለ የከርሰ ምድር ውሃ ስሪፌዝ መብራት አስገጥመናል ማለት ነው። ሌላው ደህንነቱ የተጠበቀ ሴኩርድ ፓርኪንግ ያለው ሲሆን ስለዚህ እነዚህን ሁሉ ያሟላ ዘመናዊ ኮምፓውንድ አፓርትመንት እንሆ እንላችኋለን። እንደመጣችሁ ገዝታችሁ ስራ የምትጀምሩበት የንግድ ሱቅ እንዳለም አስታውሳችኋለሁ። ስልካችን ስክሪን ላይ አለ፣ ደውሉልን። ሙሉ መረጃ ማግኘት ትችላላችሁ። ቢሮ መጣችሁ ሳይት ቪዚት ማድረግም ትችላላችሁ ማለት ነው። ለበለጠ መረጃ ደውሉልን። ሰናይ ጊዜ። ልረሳሽ አልቻልኩም ፍቅርሽ ረድቶኛል ልለይሽ አልፈቅድም ኪራሽ ብሆኛል ደናው መፍትሄው ላብልሃቶ ላካንቺካል ላበይኔቱ ደናው መፍትሄው